ኩላሊት ብዙ በርካታ ተግባሮች ያሉት ሲሆን በአጠቃላይ አራት ዋና አንደኛው ኩላሊት ቆሻሻና መርዛማ ነገሮችን ያጣራል። እንደ ዩሪያ፣ ኬራቲን እና በሰውነታችን ውስጥ የምንወስደውን መድኃኒቶች ያጣራል። ሁለተኛ የፈሳሽና የኤሌክትሮላይት ሚዛን ይጠብቃል። እንደ ሶዲየም፣ ፖታሽየም እና ካልሲየም የሆኑ ትላላቅ ንጥረ ነገሮችን ሚዛን ያስጠብቃል። ኩላሊት የደም ፒኤች መጠንን ይጠብቃል። ከሳምባ ጋር በመሆን በደም ውስጥ ያለው የፒኤች መጠን ትክክለኛ እንዲሆን ይሰራል ማለት ነው። ኩላሊታችን ሆርሞኖችንም ያመርታል። ከነዚህ ውስጥ ኤሪትሮፖይቲን የሚባል ቀይ የደም ሴሎችን ለማምረት የሚረዳ ሆርሞን በኩላሊታችን ይመረታል። እንዲሁም የደም ግፊትን የሚቆጣጠር ቫይታሚን ዲ እንዲመረት የሚያነቃቃ ሬኒን የተባለው ሆርሞን የሚመረተው በኩላሊታችን ነው። ስለዚህ ኩላሊት ማጣራት ብቻ ሳይሆን ለደም፣ ለአጥንትና ለደም ግፊትም ይረዳል ማለት ነው።